ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። አጫጭር ዜናዎችን እናቀርባለን። አዲስ የሆናችሁ ለቻናላችን ሰብስክራይብ በማድረግ ተቀላቀሉ። የቀድሞ የሰላም ሚኒስትር የነበሩት አቶ ታዬ ደንደአ ላይ የአቃቤ ሕግ 3 አዳዲስ ክሶችን ማቅረቡን የሕግ ጠበቃቸው አቶ አበራ ንጉስ ለቲክቫ ቤተሰብ ተናግረዋል። አቶ ታዬ ደንደአ በባለፈው ቀጠሯቸው ከዚህ ቀደም ከተከሰሱበት 3 ክሶች ውስጥ በሁለቱ በነፃ መባላቸው የሚታወስ ሲሆን በህገወጥ መንገድ የጦር መሳሪያ በመገኘት የሚሉ የሶስት ክሶች ጥፋተኛ ናቸው ተብሎ የቅጣት አስተያየት አቃቤ ሕግ በአቶ ታዬ ደንደአ ለዛሬ ህዳር 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር። ሆኖም ዛሬ አቃቤ ሕግ ሌሎች 3 ክሶችን ይዞ ቀርቧል ብለዋል አቶ አበራ ንጉሴ። በሌላ ዜና የኢትዮጵያ ንግድ ባንክ በወገን ሴንድ ከውጭ ሀገራት ገንዘብ መላኪያ የሞባይል መተግበሪያ አገልግሎት መስጠት መጀመሩ በደስታ ይገልጻል። አሁን የማስተር ካርድ ወይም የቪዛ ካርዶን ተጠቅመው ወገን ሴንድ ከውጭ ሀገራት ቀጥታ ሀገር ቤት ወዳለው ወገኑ የባንክ ሂሳብ ወይም የሲቢ ብር ሂሳብ ገንዘብ በነፃ መላክ ይችላሉ። የወገን ሴንድ መተግበሪያ ከፕሌይ ስቶር ወይም ደግሞ ከአፕ ስቶር አውርደው ይጠቀሙ ብሏል መልእክት አስተላልፏል። በሌላ ዜና የኢትዮጵያ ንግድ ባንክ በውስጥና በውጭ የሳይበር ጥቃቶችን ለመከላከል የሚሰጠውን አገልግሎት ደህንነት ለመጠበቅ የሚያስችል በሀገሪቱ በሚገኙ ሁሉም ቅርንጫፎች በተገጠመ ካሜራ አማካኝነት የሚቆጣጠር የደህንነት ቁጥጥር ማዕከል ማቋቋሙን የባንኩ ፕሬዝዳንት ተወካይ የኮርፖሬት ኤክስፐርት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ ገለጹ። አቶ ኤፍሬም እንደገለጹት ማዕከሉ በባንኩ ጥቃት ተጋላጭነት የሚጠብቅና በደንበኛ ዘንድ ያለው ተአማኒነት የሚያጠናክር እንደሆነም ተገልጿል። በባንኩ ዋና መስሪያ ቤት የተቋቋመው የቁጥጥር ማዕከል በሁሉም የሀገሪቱ ክፍሎች በሚገኙ 1920 በላይ የባንኩ ቅርንጫፎች በተገጠመ የደህንነት ካሜራ አማካኝነት ቁጥጥር ማድረግ የሚያስችል እንደሆነ አቶ ኤፍሬም ተናግረዋል።